ሰላም ተመልካቾቼ ዛሬ ስለ አንሶ በአማርኛ ለመናገር እኔ ተከሰትኩት በእንግሊዘኛ ያቀረብኳቸውን ሁለት ክፍሎች ጥንቅርቅር አድርጌ እንደሚከተለው በአማርኛ ለማቅረብ እወዳለሁ። ዋና ዓላማው ዋይ ኖት ኢትዮጵያንስ ነው። ለምንድነው እኛ ኢትዮጵያውያን በእንደነዚህ አይነት ነፃ የትምህርት ዕድሎች ላይ በሰፊው ተሳታፊ ማን ሆኖ? አንደኛ የመረጃ ክፍተት ነው። ስለዚህ ያንን የመረጃ ክፍተት ለመሙላት ያስችላል ብዬ ስለማስብ መረጃ ለማድረስ እንድንችል ነው። ስለሆነም በቻይና ውስጥ ካሉት ስኮላርሺፖች ቁጥር 1 የሚባለው ነው አንሶ ስኮላርሺፕ 7000 RMB ወይንም በኢትዮጵያ አሁን ባለው ምንዛሬ አይ ቲንክ ወደ 100,000 ብር አካባቢ የሚጠጋ ብር ነው የሚከፍሉት። ስለዚህ እንደዚህ የተከፈለን መማር የምንችልበትን እድል ለምንድን ነው ማንጠቀምበት? አዎ ውድድር አለ፣ ግን ደግሞ ያሉት አብዛኞቹ ተማሪዎች ፓኪስታን፣ ባንግላዴሽ እና አብዛኞቹ ኤዥያ ታዳጊ ሀገሮች ላይ ነው ያሉት። ግን ደግሞ የኢትዮጵያ ተማሪዎች በእውቀትም በክህሎትም ከነዚህ ተማሪዎች ባልተናነሰ እንደውም በተሻለ ፐርፎርም ማድረግ የምንችል ተማሪዎች እያለን ለምንድን ነው ይሄንን እድል መጠቀም ማንችለው? በብቃትም በአቅምም ያን ያክል የከፋ ችግር ያለብን አይደለም ስለምናያቸው ተማሪዎች ባለን መስተጋብር። ስለዚህ ያንን ዓላማ አድርጎ ነው እስከዛሬ በግል ነበር መረጃ የምንለዋወጠው። አሁን ደግሞ ለብዙ ኢትዮጵያውያን መረጃውን በስፋት ብናደርስ፣ የተወሰኑ ልጆች መረጃ እያደረሱ ነው፣ ግን ከዚህም በበለጠ መስፋትና መረጃዎች መድረስ አለባቸው የሚል ነው። ስለዚህ በሚኖርን ቆይታ እውነትም ያለግነት አጋራችኋለሁ። እናንተም ሰብስክራይብ አድርጉ። ወደ ዝርዝሩ እገባለሁ። በቆይታችንም ይሄ የአንሶ ስኮላርሺፕ ምን ጥቅም አለው የሚለውን ኦፈሩን እናያለን። ምን አይነት መስፈርቶች ናቸው ወደዚህ ስኮላርሺፕ ሊጋብዙን የሚችሉት? ክራይቴሪያዎቹ ምንድናቸው? የትና እንዴት ይሰጣል የሚለውን በመጨረሻም ያሞላል ሂደቱን ባጭሩ ለማሳየት እሞክራለሁ። ማን ይናገር የነበረ ማን ያርዳ የቀበረ ነውና የሚገጥማችሁን ተግዳሮቶች ካለኝ ተሞክሮ ከነመውጫ መንገዱ ላጋራችሁ እወዳለሁ። የተወሰናችሁ ይህን ቪዲዮ የምታዩ ተመልካቾቼ አይመለከተኝም ብላችሁ ልትተውት ትችላላችሁ፣ ግን አይደለም። ስፔሻሊ ለምሳሌ በውጭ ሀገር ያላችሁ ልጆች ቤተሰብን፣ ጓደኛን፣ የስራ ባልደረባን ወይንም ሌላ ዘመድ አዝማድን የግድ በገንዘብ ብቻ አይደለም መርዳት ያለባችሁ። በአይነት በምክር አቅጣጫ በማሳየት መንገድ በማሳየት ጭምር ልታግዟቸው ይገባል። ይህ የነፃ የትምህርት ዕድል ደግሞ አንዱ ቤተሰቦቻችንን፣ ጓደኞቻችንን ወይንም ወዳጆቻችንን ልንደግፍበት የሚገባ አንዱ አማራጭ ነው። ስለዚህ እንዲማሩ ገፋፏቸው፣ አሳዩቸው፣ አጋሯቸው፣ መረጃውን አሰራጩላቸው። በእርግጠኝነት የማትቆጩበት ጥሩ ቆይታ ይኖረናል ብዬ አስባለሁ። በቀጥታ ወደ ዝርዝሩ ልግባላችሁ። በመጀመሪያ ስለ አንሶ ስኮላርሺፕ የተወሰነ መረጃ ልስጣችሁ። ማን ነው እንደዚህ ይሄን ያክል ፈንድ የሚሰጠው ልትሉ ትችላላችሁ። ነን ፕሮፊታብል ኦርጋናይዜሽኖች ናቸው፣ የግል ድርጅቶች ናቸው፣ ነን ገቨርንመንታል ኦርጋናይዜሽኖች ናቸው። ተዋስ ይባላሉ፣ ዩኔስኮ ይባላሉ። እነዚህ በአንድ ላይ ተዳምረው ነው ለያንግ ሪሰርቸሮች ፈንድ የሚያረጉት። 2019 ላይ ነው የጀመሩት። ከ2019 ጀምሮ በእርግጥ 2018 ነው ፈንድ ማድረግ የጀመሩት፣ ግን መጀመሪያ ላይ ለትሬኒንግ እና ለአንዳንድ ያንግ ሳይንቲስቶችን ከልቲቬት ለማድረግ ነበር የሚጠቀሙበት። ከዛ በኋላ ግን በየአመቱ ለ200 የማስተርስ ተማሪዎችና 300 የፒኤችዲ ተማሪዎች ስፖንሰር ያደርጋሉ። ይሄንም ደግሞ ስፖንሰር የሚያደርጉት በሁለት ዩኒቨርሲቲዎች ላይ ነው ኢንቨስት የሚያደርጉት። አንዱ ቻይኒስ አካዳሚ ኦፍ ሳይንስ ይባላል ወይም ዩኒቨርሲቲ ኦፍ ቻይኒስ አካዳሚ ኦፍ ሳይንስ ይባላል። ሁለተኛው ደግሞ USTC ወይንም ዩኒቨርሲቲ ኦፍ ሳይንስ ቴክኖሎጂ ኦፍ ቻይና ይባላል። አንደኛው ሄቤይ ነው ዋና ኦፊሱ፣ አንደኛው ዩካስ ደግሞ ቤጂንግ ላይ ነው ዋና ኦፊሱ። እነዚህ ሁለት ዩኒቨርሲቲዎች በውስጣቸው ወደ ቢያንስ እኔ እንኳን በግልጽ ማቀው የዩካስን ነው። ዩካስ ለምሳሌ ከ100 በላይ ኢንስቲትዩቶች አሉት ነው የሚባለው ኦቨርኦል ኢን ቻይና። አብዛኞቹ በእርግጥ ቤጂንግ ላይ ናቸው፣ ግን በሻንሃይ አሉት፣ ሄቤይን አሉት፣ ውሃን ላይ አሉት፣ ጓንዡ አሉት። በጣም ብዙ ቦታ ላይ ብዙ ኢንስቲትዩቶች ናቸው ያሉት፣ ግን ዩኒቨርሲቲው ዩካስ ይባላል። USTCም ላይ ብዙ ኢንስቲትዩቶች አሉት። በእርግጥ እንደዚህኛው አይሰፋም USTC ላይ ያሉ። ሁለቱም የሳይንስና ቴክኖሎጂ ዩኒቨርሲቲዎች ናቸው። ፕሮግራሙ የሚሰጠው በእነዚህ ሁለት ዩኒቨርሲቲዎች ላይ ነው። ማለትም በየአመቱ 300 PhD ተማሪዎችና 200 የማስተርስ ተማሪዎችን ይቀበላል። ይህ ስኮላርሺፕ ምን ከቨር ያደርጋል? ምን ጥቅም አለው? ምን ጥቅም ይሰጣል? እኔ የመጀመሪያው ደስ የሚለኝ የዓለም መዝገቢያ ክፍያ በነፃ አፕላይ ማድረግ መቻሌ ደስ ያሰኘኛል። እዚህ ስኮላርሺፕ ላይ ምንም ክፍያ አልጠየቅም። አፕላይ ሳደርግ 2 ጊዜ አፕላይ አድርጌያለሁ። የመጀመሪያ አፕሊኬሽን የኔንም በረው ማስተርሴን እየተማርኩኝ የመጨረሻ አመት ላይ ያለው አፕላይ አድርጌ ነበር። ያን ጊዜ ተማሪ ነህ ብለው ሪጀክት አደረጉኝ። ከዛ ስራ ላይ ያለሁኝ አፕላይ አደረኩኝ። ስለዚህ በነፃ አፕላይ ማድረግ ትችላላችሁ። አሁን አንዳንድ ስኮላርሺፖች ኢንክሉዲንግ CSC ለምሳሌ እዚሁ ቻይና ያለውን CSC ስኮላርሺፕ ተወስዱት 400 ወይንም 500 RMB ትከፍላላችሁ አፕላይ ለማድረግ የመመዝገቢያ ሬጅስትሬሽን ፊ አለው። ይሄኛው ግን ሬጅስትሬሽን ፊ የለውም፣ ነፃ ነው። ካለፋችሁስ በኋላ ምን ጥቅም ይሰጣችኋል?
የመጀመሪያ ጥቅሙ ስታይፐንድ ነው። ወርሃዊ ክፍያ አላችሁ፣ በየወሩ ይከፍላችኋል። 6000 RMB ይከፍላችኋል የመጀመሪያዎቹን 6 ወራቶች። ከዛ በኋላ ኳሊፊኬሽን ኤግዛም ይባላል፣ የማጣሪያ ውድድሮች አሉ። ያችን ውድድር ቀላል ናት፣ በጣም ቀላል ናት። ለኛ ለኢትዮጵያን በጣም ቀላል የምትባል ውድድር ናት። እሷን ታልፋላችሁ፣ በቀላሉ ነው የምታሟሉት። እነዛ ኮርሶች ማለፊያ ነጥቦች አሉ። እነዛን የኮርስ ውጤቶች ማምጣት ነው የሚጠበቅባችሁ። ከአድቫይዘሮቹ ጋር ስሙዝ የሆነ ኮሚኒኬሽን እንዲኖራችሁ ነው የሚፈለገው። በዛ ምክንያት ነው አሰስመንቷ የምትከናወነው። በጣም ቀላል ናት። ከዛ በኋላ ከ6 ወር በኋላ 7000 RMB በየወሩ ይከፈላችኋል ማለት ነው። ሌላ የትምህርት ወጪ የለባችሁም። ብቻ ግን ቤጂንግ ላይ ካላችሁ 900 RMB ለዶርም ይቆረጥባችኋል ማለት ነው። የአፓርታማ ክፍያ ይኖርባችኋል። የዶርሚተሪ ክፍያ 900 ብር ትከፍላላችሁ። ለማንኛውም 7000 RMB ይሆናል ወርሃዊ ደሞዛችሁ ማለት ነው። ከዛ ውጪ ለማስተርስ እንደዚሁ 3000 RMB ይከፍላሉ ለ3 አመት ማለት ነው። የፒኤችዲ ፕሮግራሙ የሚቆየው ለ4 አመት ያክል ነው። ለ48 ወራቶች ያክል 7000 እንዲሁም ለማስተርስ 3000 እየተከፈላችሁ ለ3 አመት ትቆያላችሁ ማለት ነው። ሌላ የሄልዝ ኢንሹራንስ አላችሁ። እሱ ነገሩ ጥሩ ነው። ሌላ የመጀመሪያ ስትመጡ ደግሞ ፍላይት ቲኬት ከቨር ይደረግላችኋል። ማለትም ወጪው እናንተ ናችሁ የምትሸፍኑት። ከመጣችሁ በኋላ ግን ያወራረዱላችኋል። ቫሊድ የሆነ ሪሲፕት እስከያዛችሁ ድረስ ይወራረድላችኋል። 50,000 ብር ማውጡ 80,000 ብር ማውጡ ያ ብር ይወራረድላችኋል። ግን ይሄ የሚሰራው መጀመሪያ ካላችሁበት ሀገር ወደ ቻይና ስትመጡ ብቻ ነው። ስትመለሱ ምንም አይነት ክፍያ አይከፈልም። እሱም በኋላ መቆጠብ ነው እንግዲህ። ሌላ እንደመጣችሁ ቪዛ ታሳድሳላችሁና ያንን የቪዛ ፐርሚት በነፃ ማሳደስ ትችላላችሁ። በሌላ ጊዜ ግን 400 ወይ 450 RMB እየከፈላችሁ ነው በየአመቱ የምታሳድሱት። ግን መጀመሪያ እንደመጣችሁ ይሄንን ክፍያ እነሱ ራሳቸው ይሸፍናሉ። እነዚህን ጥቅሞች ይሰጣል። ሌላ በቀጣይ ማየት ወይም መንገር የምፈልገው ኦኬ እንዲህ አይነት ጥቅም ያለው ስኮላርሺፕ ከሆነ ምን ማሟላት አለብኝ እያላችሁ ጥያቄ እንደምታነሱ ይገባኛል። ኤሊጂቢሊቲ ክራይቴሪያዎቹን ልንገራችሁ። የመጀመሪያው ያው እኛ ኢትዮጵያን እስከሆንን ድረስ የቻይና ዜግነት እስከሌለን ድረስ እኛ አፕላይ ማድረግ እንችላለን። የቻይና ዜግነት የሌላቸው ማናቸውም ሰዎች አፕላይ ማድረግ ይችላሉ። ስፔሻሊ ፍሮም ዴቨሎፒንግ ካንትሪ ኢንከሬጅ ያደርጋሉ። በእርግጥ ካደጉትም ከመጡላቸው ይቀበላሉ፣ ምንም ጥርጥር የለውም። ሁለተኛው የእንግሊዝኛ ቋንቋን በተመለከተ ነው። እንግሊሽ ፕሮፊሸንሲ ወይንም ቻይኒስ ፕሮፊሸንሲ ይፈልጋል። በእርግጥ ቻይኒስ ፕሮፊሸንሲ በቻይና ሚዲየም ኦፍ ኢንስትራክሽን ለሚማር ነው። እንግሊሽ ፕሮፊሸንሲ ያው አብዛኛው ኢንተርናሽናል ተማሪ በእንግሊዘኛ ስለሚማር የእንግሊዘኛ ፕሮፊሸንሲ ነው የሚፈልገው። ቶፍል እና አይኤልቲ ቴስት በአብዛኛው የኢትዮጵያ ተማሪ ብዙም የተለመደ አይደለም። ያንን ፈተና በብዛት አንወስድም። ከወሰዳችሁም ብዙ ወደ አውሮፓና ወደ አሜሪካ እድሉ ስላለ ወደዛ ነው አፕላይ የምታደርጉት ወይም አብዛኛው ተማሪ የሚያደርገው ቶፍል እና አይኤልቲ ቴስት ይወሰደ። እዚህኛው ጋር ግን ምንም ችግር የለውም። የመጀመሪያ ዲግሪያችን እኛ ኢትዮጵያ የምንማረው በእንግሊዘኛ ስለሆነ ሚዲየም ኦፍ ኢንስትራክሽን ፎር ባችለር ዲግሪ እንግሊሽ ስለሆነ ስለዚህ ምን እናደርጋለን? ቀጥታ የመጀመሪያ ዲግሪያችን ወይም ሁለተኛ ዲግሪያችን ካጠናቀቅንበት ዩኒቨርሲቲ የተማርነው በእንግሊዘኛ መሆኑን የሚገልጽ ከሬጅስትራር ደብዳቤ እናስጽፋለን። ያን ምን እንለዋለን? እንግሊሽ ፕሮፊሸንሲ ሰርቲፊኬት እንለዋለን። ስለዚህ ያችን ሰርቲፊኬት መያዝ ነው የሚጠበቀው። ስለዚህ ሬጅስትራር ጽህፈት ቤት ትሄዳላችሁ፣ ቀጥታ ማመልከቻ ታስገባላችሁ፣ ያንን ደብዳቤ ይሰጧችኋል። አንደኛውን ክራይቴሪያ አሟላችሁት ማለት ነው። ሁለተኛው እድሜ ነው። በጣም እሱ ነው በጣም እኛ ኢትዮጵያ ላይ የምንበላው እድሜ ነው። በቃ አፕላይ ለማድረግ 35 እና ከዛ በታች መሆን አለባችሁ እድሜያችሁ። ስለዚህ ለፒኤችዲ አፕሊካንት ለምሳሌ 35 በታች መሆን መቻል አለበት አፕላይ ስታደርጉ። የግድ ከጃንዋሪ 1995 በታች መሆን አለበት ለማስተርስ አፕላይ ስታደርጉ። ለፒኤችዲ ደግሞ ከ1990 እንደ አውሮፓውያን አቆጣጠር ማለት ነው ከዛ በታች መሆን መቻል አለበት የተወለዳችሁበት ዓመተ ምህረት። በታች ስላችሁ ከዚያ ወዲህ ማለት ነው 1990 ወዲህ ያ ማለትም 94 95 አይነት ነገር ማለት ነው። ስለዚህ ለማስተርስ ደግሞ ከ1995 በኋላ መሆን መቻል አለበት እድሜያችሁ። ስለዚህ በጣም ዋናዋ ክራይቴሪያ እቺኛዋ ናት፣ እድሜ ናት። በመቀጠል የዩኒቨርሲቲዎቹ የራሳቸው ክራይቴሪያ ይኖራል። የተለየ ክራይቴሪያ የላቸውም። የሚያስፈልጉ ማቴሪያሎች እነዛ ማቴሪያሎች ማዘጋጀት ነው። የመጀመሪያው ሲቪ ነው። ሲቪ ማዘጋጀት ነው። በብዛት ኤሮፓስ ሲቪ ፎርማት ብትከተሉ ኮመን የሆነው ፎርማት ነው። እሱም በሱ ሲቪያችሁ ማዘጋጀት ነው። ከዛ ሪሰርች ፕሮፖዛል ማዘጋጀት ነው። ምናልባትም 800 እና ከዛ በላይ ቃላቶች የያዘ ለእናንተ
ሜጀር ለእናንተ ፊልድ ተስማሚ የሆነ ለአድቫይዘራችሁ ምቹ የሆነ ሪሰርች ፕሮፖዛል ማዘጋጀት ይኖርባችኋል። ከዛ በመቀጠል ደግሞ ሪኮመንዴሽን ሌተር ከባለፈው አድቫይዘሮቻችሁ ማጻፍ ይኖርባችኋል፣ ወይንም አንዱን ከስራ ኃላፊ አንዱን ከአድቫይዘሮቻችሁ። ስለዚህ ሁለት ሪኮመንዴሽን ሌተር ወይንም የድጋፍ ደብዳቤ ተማሪው ጥሩ ነው እኔ ጋር እንዲህ ፐርፎርም ሲያደርግ ጥሩ ነው የሚለውን ነገር ማጻፍ መቻል ይኖርባችኋል። ሪኮመንዴሽን ሌተር ያስፈልጋችኋል። ሌላ ሰርቲፊኬቶቻችሁን ወይንም ባለፈው የትምህርት ደረጃ ትራንስክሪፕቶቻችሁን አውተንቲኬት ማድረግ ከቻላችሁ ጥሩ ነው። እሱን አውተንቲኬት ማድረግ ባይሆንም እኔ እስካሁን አልገጠመኝም። በእርግጥ አውተንቲኬት ካረጋችሁት አውተንቲኬት የሆነ ዶክመንት እንትን ማለት ነው። ካልሆነም ደግሞ ብዙ ያን ያክል ማንዳቶሪ አይደለም የግድ አውተንቲኬት መሆን አለበት ምናምን የሚያሰኝ ነገር ይኖራል ብዬ አላስብም። እኔ ለምሳሌ ባችለር ዲግሪ አውተንቲኬት አልተደረገም። ቀጥታ የተሰጠኝን ትራንስክሪፕት እና ሰርቲፊኬት ነው የተጠቀምኩበት። በእርግጥ የማስተርስ እንኳን አውተንቲኬት የተደረገ ነው። እነሱን ዶክመንቶች አሟሉ። ያው እንደምታዩት እዚህ ጽሁፉ ላይ ያለው መመልከት ትችላላችሁ። እነዛን ዶክመንቶች ያዟቸው። ሌላኛው የትና እንዴት ይሰጣል የሚለው ነው። እንግዲህ ይሄ ስኮላርሺፕ የሚሰጠው በሁለት ዩኒቨርሲቲዎች ነው። ቅድም እንዳልኳችሁ በዩኤስቲሲ እና ዩካስ፣ በቻይኒስ አካዳሚ ኦፍ ሳይንስ እና በቻይኒስ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ ማለት ነው። ስለዚህ ዩኤስቲሲም የራሱ የሆነ ፖርታል አለው፣ አፕሊኬሽን ፔጅ አለው፣ ወይም የዩኒቨርሲቲ የራሱ ዌብሳይት አለው። ዩካስም የራሱ ዌብሳይት አለው። በየዩኒቨርሲቲዎቹ ስር ደግሞ የየራሳቸው ብዙ ኢንስቲትዩቶች አሉ። ስለዚህ ምን ይሰጣል የሚለውን ለእናንተ ሜጀር ተስማሚ የሆነውን የትኛው ዩኒቨርሲቲ ላይ ያገኛለሁ የሚለውን ሰርች ታደርጋላችሁ። ምናልባት በለሱ ቀንቷችሁ ወደ ዩካስ ከሆነ አፕላይ የምታደርጉት የመጀመሪያ 6 ወር የምታርፉበት ከተማ ቤጂንግ ነው የሚሆነው። 6 ወር ኮርሱን ስጨርሱ ከዛ በኋላ ወደ የኢንስቲትዩታችሁ ነው የምትበተኑት። ስለዚህ የመጀመሪያውን 6 ወራቶች የምታሳልፉበት ግቢ ይሄን ይመስላል። ለማንኛውም የምትማሩበትን ኢንስቲትዩት ለመምረጥ እነዚህን ሁለት ፖርታሎች ክሊክ አድርጋችሁ ሬጂስተር አድርጋችሁ አካውንት ከፍታችሁ አፕሊኬሽን ፕሮሲጀሩን በእንግሊዘኛ ባሳየሁት ቅደም ተከተል በደንብ ተከታትላችሁ አፕላይ ማድረግ ትችላላችሁ። ምናልባት አፕላይ ስታደርጉ ቻሌንጅ የሚገጥማችሁ አድቫይዘር ነው። አድቫይዘር ላይ የሚገጥማችሁን ቻሌንጅ ለመፍታት የመጀመሪያን ተግባራችሁ ሊሆን የሚችለው ኢንስቲትዩቱን ማግኘት ነው። ከኔ ሜጀር ጋር አላይን የሚያደርገው ኢንስቲትዩት የትኛው ነው? ዛት ኢንስቲትዩት ኦፍ ፊዚክስ፣ ዛት ናኖ ቴክኖሎጂ፣ ዛት ኢንስቲትዩት ኦፍ ጂኦግራፊ ምንድን ነው? ያው በእርግጥ ዩኒቨርሲቲዎቹ የናቹራል ዩኒቨርሲቲዎች ናቸው፣ ግን ፒውር ናቹራል ብቻ አይደሉም። ሶሻልም አብሮ አላይን ያደረገባቸው ናቸው። ለምሳሌ ቅድም ምናልኳችሁ ኢንስቲትዩት ኦፍ ጂኦግራፊ አልኩኝ። እዛ ኢንስቲትዩት ኦፍ ጂኦግራፊ አሁን ጂኦግራፊ ስንል ሶሻል ሳይንስ ነዋል፣ ግን ብዙ ናቹራል እንትኖች አሉት እዛ ውስጥ እና በዛም እንዳትሸወዱ። የኔ ሶሻል ነው ብላችሁ በዛው እንዳትጠፉ። አላይን የሚያደርጉ የተወሰኑ ፊልዶች አሉ። ስለዚህ ሜጀራችሁ ነው የሚወስነው። ስለዚህ የኔ ሜጀር የሚሰጡት ኢንስቲትዩቶች የትኞቹ ናቸው የሚለውን ለመለየት ሞክሩ። ያንን ኢንስቲትዩት እስከለያችሁ ድረስ ከዛ አድቫይዘር ለማግኘት ቀላል የሆነ ይሄዳል። ከኔ ሜጀር ጋር የትኛው ፕሮፌሰር ነው ተዛማጅ ሆነው የፕሮፌሰሩን ባይብሎግራፊ ቼክ አድርጉ፣ ወይንም ሪሰርች የሰራቸውን ቼክ አድርጉ፣ ወይንም በኢንስቲትዩቱ ላይ የለጠፋቸው አርቲክሎች ይኖሩታል፣ ወይንም የራሱ ሪሰርች ፕሮጀክቶች ይኖሩታል። እነሱን ተከተሉ። በተቻላችሁ መጠን የግድ ሰውየውን ወደ እናንተ አታምጡ። እናንተ ናችሁ ወደ አድቫይዘሩ መሄድ አለባችሁ። የእናንተ ሜጀር ኤግዛክትሊ ከአድቫይዘሩ ጋር ፊት ላያረግ ይችላል። ስለዚህ ለምሳሌ ሪሰርች ፕሮፖዛል ስታዘጋጁ እናንተ የምትፈልጉት መንገድ አትከተሉ። መከተል ያለባችሁ ምንድነው? አድቫይዘሩ የሚፈልገው ነው። ከእናንተ ሜጀር ጋር ላይን ያደረገ ግን ደግሞ የአድቫይዘር ያ ሪሰርች ግሩፕ ምን አይነት ሪሰርች እንዲሰራለት ይፈልጋል የሚለውን ነው ተንተርሳችሁ መጻፍ ያለባችሁ። አብዛኞቻችን የራሳችን ፕሮፖዛል ይዘን ቁጭ እንላለን። ኔቨር። አድቫይዘር ወይንም ያ ሪሰርች ቲም ምን ፕሮጀክት አለው? አፍተር ኦል እናንተ ናችሁ ወደዛ ፕሮጀክት ጆይን የምታደርጉት። ስለዚህ የምትሰሩት ፕሮፖዛል ለዛ ፕሮጀክት የሚመጥን ወይንም አላይን ሊያደርግ የሚችል ፕሮፖዛል ነው ይዛችሁ መቅረብ ያለባችሁ። እሱን ታሳቢ አድርጋችሁ አፕላይ ለማድረግ ሞክሩ። እነዚህን ይመስላሉ ሁለቱ የዩኒቨርሲቲዎቹ አፕሊኬሽን ፔጆች። ቼክ አድርጉ።
እንዴት እንደሚሞላ ዝርዝሩን በእንግሊዘኛ በአቀረብኳችሁ ሁለቱ ሲሪሶች ላይ ቼክ አድርጉ። ቤተሰብ እንሁን። ቻናሌን ሰብስክራይብ አድርጉ። ምናልባት ወደፊት አንዳንድ ነገሮችን ለመጨማመር ሞክራለሁ በተለያየ ጉዳይ ላይ። CSCC ላይ የሰራኋት አንዲት ቪዲዮ አለች፣ እሷን ተመልከቷት። ቲፕ ትሆናችኋለች። አትሊስት እዚህኛው ኮምፒቲሽኑ ከበድ ያላችሁ ወይንም የእድሜ ገደብ ያለባችሁ ወደዛኛው ሸርተት ብላችሁ CSCC ላይ አፕላይ ማድረግ ትችላላችሁ። CSCC ላይ ደግሞ በጣም ብዙ አይነት ስኮላርሺፖች ናቸው ያሉት፣ አንደር CSCC ማለት ነው። በቻይኒስ ገቨርንመንት ስኮላርሺፕ ውስጥ ብዙ አሉ። ታይፕ ኤ፣ ታይፕ ቢ፣ ታይፕ ሲ እያልኩ ከፍዬላችኋለሁ። በብዛት ዩኒቨርሲቲ ላይ ወይንም አንዳንድ የመንግስት ተቋማት ላይ ካልሆናችሁ ፕሮባቢሊቲያችሁ ታይፕ ቢ ላይ ነው የሚሆነውና ታይፕ ቢ ላይ ሄዳችሁ አፕላይ አድርጉ። ምንድናቸው የሚለውን እዛኛው ቪዲዮ ላይ ሰርችላችኋለሁ፣ እሱን ቼክ ማድረግ ትችላላችሁ። ወዳጅነታችን ይጠንክር። መልካም እድል ለማለት እወዳለሁ። የዛሬውን በዚህ ልቋጭ። አመሰግናለሁ። Please subscribe my channel and let's climb to the new heights together from Dalo to Ras Dashi.